ለሴክስ ያለኝ ፍላጎት ከመጠን በላይ ሆኗል። ብዙ ጊዜ እንደዚህ አይነት ጥያቄዎች ከክላይንቶች ያገኛለሁ እና ናቹራል ነው ወይስ ችግር አለው ዶክተር ምን አድርገን ነው የምናስተካክለው ብለው ብዙ ጊዜ ይጠይቁኛል። ስለዚህ ዛሬ መቼ ነው ችግር የሚሆነው ይሄ ነገር የሚለውን ነገር መልሰናል። አንድ ወንድ ከሴት በላይ በሳምንት የግንኙነት ፍላጎቱ ቶሎ እንደሚነሳሳ ይታወቃል። አንድ ወንድ ኖርማል ከሆነ በአመት ከ50 እስከ 70 ጊዜ ማለትም በአቨሬጅ ከአንዴ እስከ 2 ጊዜ በሳምንት የግንኙነት ፍላጎቱ ከፍ ይላል ማለት ነው። ይህ ኖርማል ነው። አብኖርማል የምንልባቸው ጊዜያቶች አሉ። የተወሰኑ አይነት ህይወቱ ላይ ያሉ ችግሮችን መፍጠር ሲጀምር ነው ችግር ብለን የምንጠራው ማለት ነው። ስለዚህ አሁን ለግንኙነት ያለው ፍላጎት ከመጠን በላይ ሲሆን፣ አንደኛ ራሱን ኮንትሮል ማድረግ የማይችልበት ከሆነ፣ ለግንኙነት ያለው ፍላጎት የሚያሳፍረው አይነት ከሆነ፣ በብዙ አይነት ሃርሞች የመፍጠር ነገር ለምን ግንኙነት ባይኖረው ራሱ ሪሌሽንሺፑ ላይ ስትረስ እየፈጠረ ወይም ደግሞ ግለ ወሲብ ላይ በጣም አዲክትድ እስኪሆን ደረጃ እያደረሰው ከሆነ እና በጣም ጭንቀት እየፈጠረበት ከሆነ እና ለአንድ ለ3 ለ4 ቀን ግንኙነት ሳይፈጥር በተቀመጠ ጊዜ የዊዝድሮዋል አይነት የሆነ ሱስ ካለባችሁ ነገር ስትገነጠሉ ያለው አይነት ስሜት እየመጣ ይመጣል። ሃይፐርሴክሹዋሊቲ ዲስኦርደር እንለዋለን። ለግንኙነት ያላችሁ አርጅ በጣም ከፍተኛ ነው ማለት ነው። እንደዚህ አይነት ችግር ያለባቸው ከ3 እስከ 6% የሚሆኑ ወንዶች በዓለማችን ላይ ያለ በጥናቶች እንደተረጋገጡት የሆርሞናል ችግር አላቸው። በተለይ ደግሞ ቴስቶስትሮናቸው ከመጠን በላይ ወይም ከ10 በላይ ከሆነ፣ ዶፓሚን እና ሌሎች ሆርሞኖቻቸው ደግሞ ከተዛቡ እንደዚህ አይነት የግንኙነታቸው ፍላጎት በጣም ማክሲመም ይሆናል። መታችሁ ሆርሞን ላይ የተዛባ ነገር ካለ እሱ እናስተካክላለን። ካልሆነ ደግሞ በሌሎች ነገሮች ማስተካከል የምንችልበት ነገር አለ ማለት ነው። በማንኛውም በስንፈተ ወሲብ ጉዳይ ከሆነ ማለትም ቶሎ መጨረስ ካለባችሁ፣ የብልት አለመቆም ችግር ያስቸገራችሁ ከሆነ፣ ዘግይቶ መጨረስ ካለ፣ የፍላጎት ማነስም ወይም ኤክሰስ የሆነ የነገርኳችሁ አይነት ችግር እየፈጠረ የፍላጎት መጨመር ካለ ባዮ ላይ ባለው ቴሌግራም ሊንክ እየገባችሁ ቀጠሮ ማስያዝ ትችላላችሁ። ሁልጊዜ በሬ ክፍት ነው። ጠብቃችኋለሁ። ባይ ባይ።